ሐምሌ 19 የሊቀ መላእክት የቅዱስ ገብርኤልና የቅዱስ ቂርቆስ በዓል በመጋቢ ሐዲስ ሮዳስ ታደሰ። ሐምሌ 19 ዕለት የመላእክት አለቃ ቅዱስ ገብርኤል አምላካቸው ክርስቶስን አንክድም በማለታቸው የፈላጋን ውስጥ የተወረወሩት ቅዱስ ቂርቆስና እናቱን ቅድስት ኢየሉጣ ተራድቶ ያዳነበት በዓል ነው። ይኸውም የቅድስት ኢየሉጣን ልጅ ሕፃኑ ቂርቆስ ከሃዲው መኮንን ይዞ ስምህ ማን ነው ብሎ በጠየቀው ጊዜ ከንጹህ አዘቅትና ከማይለወጥ ከማይነጥፉ ውሃ የተገኘ ስሜ ክርስቲያን ነው፣ ሞክሼ ስም ከፈለክ ደግሞ እናቴ ሰየመችልኝ ቂርቆስ ነው በማለት ክርስትናው መመኪያው የሆነው ይህ ቅዱስ ሕፃን መለሰለት። መኮንኑም ለአማልክት ከሰዋህ ስታድግ ሾምሃለው ክርስቶስን ካድ ቢለው፣ ቅዱስ ቂርቆስ ግን የሰይጣን መልእክተኛ ለእውነትም ጠላቷ የሆንህ ከኔ ራቅ አለው። መኮንኑም ይህንን ሰምቶ በመቆጣት የቅዱስ ቂርቆስ ደሙ እንደ ውሃ እስኪፈስ ድረስ እንዲጨምቁት እና ጨውና ሰናፍጭ በሁለቱ የአፍንጮቹ ቀዳዳዎች እንዲጨመሩ ቢያደርግበትም በመንፈስ ቅዱስ ጸጋ የጠነከረው ሕፃኑ ቅዱስ ቂርቆስ ግን ትእዛዝህ ለጉሮሮዬ ጣፋጭ ሆነ፣ ከማርና ከስኳርም ለአፌ ጣመኝ እያለ አምላኩ ክርስቶስን አመሰገነ። መኮንኑ በዚህ ሳያበቃ እናትና ልጁ በክፉ አሟሟት እንዲሞቱ በማሰብ የረዘሙና የተሳሉ በእሳትም እንደ ፍም የጋሉ 14 የብረት ችንካሮች እንዲመጡ አስደርጎ 7ቱ በአናቱ አካላት 7ቱ በሕፃኑ ሰውነት ላይ እንዲሰካ ቢያደርግም በጌታችን ትእዛዝ ግለቱ ጠፍቶ እንደ በረዶ በመቀዝቀዝ ምንም ጉዳት ሳያደርስባቸው ቀረ። ከዚያም ወደ ወህኒ ቤት እንዲገቡና እንዲዘጋባቸው አደረገ። ከዚያም ሕፃኑና እናቱ የሚሰቃዩበት ታላቅ መንኮራኩር ለ50 ቀናት ተሰርቶ ካለቀ በኋላ ሁለቱንም በደረቁ ራሳቸውን ላጭተው የእሳት ፍምን በላያቸው ላይ ቢያደርጉም የእግዚአብሔር መልአክ ስቃዮቹን ሁሉ ከእነርሱ አራቀላቸው። የሕፃኑ ምላስ እንዲቆረጥ አዞ ቢያስቆርጠውም ጌታችን ምላሱን መልሶለታል። በታላቅ ጋን ውሃ አፍልተው ሕፃኑንና እናቱን እንዲጨምሯቸው ሲያዝ ከሚፍለቀለቀው ውሃ ድምፅ የተነሳ ለጊዜው እናቱ ስጋዊ ፍርሃት ቢያገኛትም ልጇም ወደ ጌታችን በጸለየላት ጊዜ ፍርሃቱ ርቆላት ከልጇ ጋር ስትገባ መልአከ ብርሃን ቅዱስ ገብርኤል ወርዶ ውሃውን አቀዝቅዞ ሐምሌ 19 አውጥቷቸዋል። በመጨረሻም የሰማዕትነትን አክሊል የሚያገኝባት ጊዜ ሲደርስ ጌታችን ተገልጾለት ስሙን ለሚጠራ ሁሉ ቃል ኪዳንን ከሰጠው በኋላ ስጋህን በኤልያስ ሰረገላ ላይ አኖርልሃለሁ አለው። ይህንን በሰማ ጊዜ በእጅጉ ተደሰተ። ከዚህም በኋላ በ3 ዓመቱ በሌሊቱ እኩሌታ ከእናቱ ጋር አንገቱ ተቆረጠ። የሰማዕትነት ክብርን ተቀዳጅተዋል። ሊቁ አርከስሉም የቅዱስ ቂርቆስን ተጋድሎ በማዘከር እግዚአብሔር ረድኤቱን ለታናሽነትህ ጠባቂን አስቀመጠ፣ ብልህ የሚያደርግ ምስክርነቱንም ምግባርህ ያማረ በጎነትህ ከከርቤ ይልቅ የሚሸት ቂርቆስ በመከራ የተቸገረ በግርፊያ የቆሰለ ለሆነ ሰውነትህ ሰላም ላለሁ እያለ ሕፃኑን ሰማዕት ያወድሳል። ሊቁ አባ ጊዮርጊስ ዘጋስጫም በመጽሐፉ በልደተ ስጋ ታናሽ በመንፈስ ጎልማሳ እንደ ዕጣን ንጹህ እንደ ወይንም አስደሳች ለሆነ ለቂርቆስ ሰላምታ ይገባል። ሰላም ለሰማዕታት አለምስሌሁ ከእርሱ ጋር ያሉ ሰማዕታት ሰላምታ ይገባቸዋል በማለት አመስግኗል። የሊቀ መላእክት የቅዱስ ገብርኤል ተራዳይነት፣ የቅዱስ ቂርቆስ የእናቱ የኢየሉጣ
ስለ አምላካቸው ስለ ክርስቶስ ፍቅር አንገታቸውን በሰይፍ የተቆረጡት የሰማዕታት በረከት ይደርብን። ከመጋቢ ሐዲስ ዶክተር ሮዳስ ታደሰ። ይቆያል።